ፈልገው ነገር ይልቅ የሚያስፈልገን ነገር ማድረግ እንለማመድ። ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮቻችን፣ እንደምን ሰንብታችኋል? እንደምን ቆይታችኋል? እኔ ኩማን ለዚህ ቻናል አዲስ ከሆናችሁ ቻናላችን ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ዛሬ ይዤላችሁ የመጣሁት ሀሳብ ፈልገው ነገር ይልቅ የሚያስፈልገን ነገር ማድረግ እንለማመድ በሚል ሀሳብ ነው ዛሬ ይዤላችሁ የመጣሁት። ሀሳቤን እንደምትወዱት አልጠራጠርም። ሀሳባችሁን ኮሜንት ላይ እንድታስቀምጡልን በአክብሮት እንጠይቃለን። ቀጥታ ወደ ሀሳብ ይገባል። የምንፈልገው ነገር ይልቅ የሚያስፈልገንን ነገር እናስቀድም። ምክንያቱም በህይወታችን ሁልጊዜ የምንፈልገውን ነገር ባደረግን ቁጥር የምንፈልገውን ነገር የማይጠቅመን ከሆነ የምንፈልገው ነገር ራሳችን የማይቀይር ከሆነ ከአሁኑ መተው መቁረጥ መቻል አለብን። የሚያስፈልገን ነገር ነው መስራት ያለብን። ምክንያቱም አንዳንዴ እኛ የምንፈልገው ነገር የማያስፈልገን ሊሆን ይችላል። ምክንያቱም አሁን ለምሳሌ መስራት በሚኖርበት ጊዜ ማንበብ በሚኖርበት ጊዜ ራሳችን መለወጥ በሚኖርበት ጊዜ እኛ ጀስት ኢንጆይ ብቻ የምናደርገው ምንዝናና ብቻ ከሆነ ሶሻል ሚዲያ ላይ ስክሮል ብቻ ማድረግ ቀኑን ሙሉ ስክሮል እያደረግን የምንውል ከሆነ ራሳችን ለመቀየር የማንሄድ ከሆነ ምክንያቱም የሚያስደስተን ነገር እሱ ነው። የምንፈልገው ነገር ስክሮል ማድረግ ነው። ከአንዱ ወደ አንዱ ሶሻል ሚዲያ ፕላትፎርም መቀያየር ነው። እኛን ኢንጆይ የሚያደርገን የሚያስደስተን ማለት እኛን የሚያስደስተን እሱ ነው። እኛን የሚያስደስተን በቃ መዝናናት ብቻ ነው። እንደዛ ከሆነ በህይወታችን ውጤታማ ለመሆን አስቸጋሪ ይሆናል። ስለዚህ የተሳካለት ሰው ለመሆን በእውነት ከአንድ እርምጃ ወደፊት ለመቅደም አንድ እርምጃ ወደፊት ለመጓዝ የሚያስፈልገንን ነገር ለማድረግ ስንሄድ መንገዱ ከባድ ሊሆን ይችላል። መንገዱ አስቀያሚ ሊሆን ይችላል። ተነስቶ ማንበብ፣ ተነስቶ መስራት፣ እንዴት ህይወታችንን ለመቀየር ስትራቴጂ ማውጣት እንዳለብን በየጊዜው በእቅድ መመራት፣ በየጊዜው ራስን ለመቀየር ጥረት ማድረግ ይከብዳል፣ ይደብራል። ስለዚህ ያንን መንገድ መጓዝ የሚያስፈልገንን ነገር ለማግኘት ስንሄድ የሚያስፈልገንን ነገር በየጊዜው ስናደርግ የምንፈልገውን ነገር እናደርጋለን። ስለዚህ መጀመሪያ የሚያስፈልገን ነገር ላይ እናተኩር። መጀመሪያ መስራት ያለብን የሚያስፈልገን ነገር ላይ ነው። ስለዚህ የሚያስፈልገን ነገር ላይ ስንሰራ፣ የሚያስፈልገን ነገር ላይ ቅድሚያ ስንሰጥ፣ በብዙ ነገር በትምህርታችን፣ በስራችን ቅድሚያ መስራት ያለብን ነገር በአግባቡ መስራት፣ የምንፈልገውን ነገር ሳይሆን ማድረግ ያለብን የሚያስፈልገን ነገር ለእኛ የሚጠቅመንን ነገር ነው መስራት ያለብን። ቲክቶክ ላይ፣ ሶሻል ሚዲያ ላይ፣ በተለያየ ቦታ የምንውልባቸው ቦታዎች የምንሰማቸው ነገሮች እኛ የምንፈልገውን ሳይሆን ለእኛ የሚያስፈልገን መሆን መቻል አለብን። ስለዚህ ሁልጊዜም ቢሆን ይሄን ካደረግን በህይወታችን አንድ እርምጃ ወደፊት ከምንሄድባቸው ራሳችንን የምንቀይርባቸው መንገዶች ውስጥ አንዱ ነው ብዬ አስባለሁ። ሀሳቤ እንደምትወዱት አልጠራጠርም። ሀሳቤ ከተመቻችሁ ኮሜንት ላይ ሀሳባችሁ ልታስቀምጡ በአክብሮት እጠይቃለሁ። መልካሙን ሁሉ ተመኘሁላችሁ።